እናንተ የሰው ልጆች ወይ ኦሮሞ፣ አማራ፣ ትግሬ፣ ኦሮሞ፣ ስልጤ፣ ጉራጌ፣ አፋር ምናምን የሚባል የለም። ያ አዩሃ ናስ እናንተ የሰው ልጆች ወይ ኢና ኸለቅናኩም ሚን ዘከሪ ወኡንሳ ከወንድና ከሴት ነው የፈጠርናችኋል። ቀይ ትሆናለህ ምንም ችግር የለው፣ ጥቁር ምንም ችግር የለው፣ አጭር ምንም ችግር የለው፣ ረጅም ምንም ችግር የለው፣ ኦሮሞኛ የምትናገር ምንም ችግር የለውም አይለየንም። አማርኛ ምንም ችግር የለውም ተናገር፣ አረብኛ ተናገር ምንም ችግር የለው፣ አፋርኛ ተናገር አብሽር። ኢና ኸለቅናኩም ሚን ዘከሪ ወኡንሳ ወጀዐልናኩም ሹዑበን ወቀባኢላ ትንሿና ትልቁ ነጎድ አደረግናቸው አለ። ለምንድን ነው ከተባለ ምላሹን ስሙት። ሊተዓረፉ ልትተዋወቁበት። ኦሮሞ የሆኑ ወንድሞቻችሁ እዚህ ይመጣሉ ተቀበላለህ። ውስጥ ላይ ትንሽ ቅሬታ ካለብህ በሽታ አለበት። ትግሬ የሆነ ወንድም ሲመጣ ክፍት አድርገህ ተቀበል። ካልተቀበልክ በሽታ አለበት። መስጊድ ላይ የምታወራው ሌላ፣ ክላስ ላይ የምታወራው ሌላ፣ ስልክ ላይ የምታወራው ሌላ፣ ስትገናኝ የምታወራው ሌላ ከሆነ በሽታ አለብህ። ለዳዋ አትመችም ማለት። የእስልምናን በር መጠበቅ አችልም። የአላህን ቃል የነብዩን ቃል መሸከም አችልም። ዘረኝነት አለ። ይሄን አስወቅ። አነብዩ ሰለላሁ ዐለይሂ ወሰለም የቁል ደኡሃ ፈኢና ሙምኪን አሉ ነብዩ ዐለይሂ ሰላቱ ወሰላም። ዘረኝነትን ተው አሉ ነብዩ ዐለይሂ ሰላቱ ወሰላም። እቺ የምትሸት ሽታ ያላት ነች አሉ ነብዩ ዐለይሂ ሰላቱ ወሰላም። ዘረኝነት ያለበት ሰው የአቂዳ ሰው መሆን አይችልም። አቂዳውን ሲያንጸባርቅ ይቆይና የዘረኝነት ጉዳይ ከመጣ አንተ መስጊድ ነዳዋ ያደረከው በዚህ ዘሎ ሂዷል የለም። ስልጤ ሲባል ይረበሻል፣ ውስጡ ፊቱ ይቀላል። ምን ነው አቀጥሷል እኮ መነገር አለበት። ላ አይደለም እኛ የተወለድነው እኮ ታውቃለህ አይደለ? የዘር ግንዳችን ራሱ እነ ኖር ሁሴን እነ ሼከና ሁሴን እነ ምናምን እኮ ናቸው። ቴድሮስ የሚባል የለም ይላል ጎሳችን። ኖራ አኖራ ሐቅ ከያዙ ትቀበላለህ፣ ባጥል ከያዙ ደግሞ ብሎክ ታደርጋለህ። ይህ ነው ነብዩ አለይሂ ሰላቱ ወሰላም የትውልድ ቦታቸው የት ነበር? መካ ነበር። አሰቃዩአቸው። መካ ወደ መዲና ሲሰደዱ ነብዩን አለይሂ ሰላቱ ወሰላም መርሐበን አሏቸው። ሙሃጅሮችና አንሳሮችን አላህ ወዶ ተቀበላቸው። ሲመጣባቸው አርሄቡ ምንም ችግር የለው፣ መሬትስ ችግር የለውም፣ ቤትስ ችግር የለውም፣ ተካፍለን እንብላ። ዋናው የሚያስጨንቀው የቀብርና የአኺራ ጉዳይ ነው። ዋናው ከነብዩ ጎን ቁመን ዲኑን መጠበቅ እንጂ ዘረኝነት ፋይዳ የለውም። ተዓሱብነት ውስጥ እንዳንገባ ነብዩ አለይሂ ሰላቱ ወሰላም ከለከሉ፣ ሰሃቦችም ከለከሉ፣ ትላልቅ ቀደምት አይማዎችም ከለከሉ። ዘረኝነት አስፈላጊ አይደለም። ወንድማማችነታችንን በሱና በአቂዳ በመንሃጀት ሰለፍ አጥብቀን መጠበቅ አለብን። ያንተ በሽታ የኔ በሽታ ነው። ያንተ ክፋት የኔ ክፋት ነው። ያንተ ድሎት የኔ ድሎት ነው። ያንቺ ክፋት የኔ ክፋት ነው። የኔ ክፋት ያንቺ ክፋት ነው። የሚያገናኝን መሰረታዊ የሆነ ነገር አለ። ያ ምንድነው? ላ ኢላሃ ኢላላህ